እሺ እኔ ከማልቀበለው ምክር ውስጥ አንድ ነገር ልንገራችሁ፣ ጥፍር ማሳደግ አልቀበለውም። ምክንያቱም ማልቀበለው አንዷ ትናንት ምን ሰመች መሰለች፣ በመድኃኒዓለም ጥፍራችሁን አሳድጉ ብላ መጣች። እንዴት ትትሆኝ ነው? አሸኝም ቆይሽ አትጸዳጅም፣ ሌላ ነገር ሳታደርጊ ማን ሊያጥብሽ ነው? ኧረ ስነ ስርዓት እንዴ! ምግቡስ ማን ነው የሚያበስለው? ቆይ በምን ልትበዩ ነው? ጥፍር እኮ በአጭሩ ተደርጎ ጥፍር ካለመቀባት ትችያለሽ እንጂ አስረዝመሽ የሰይጣን ጥፍር አስመስለሽ ስትጸዳጅም በዛው በጥፍርሽ ስትበይበትም በዛው በጥፍርሽ። ኧረ በስመ አብ ወመንፈስ ቅዱስ! ይሄ በጣም ነውር። እኔ አልበላም። ይሄ ጥፍራቸው ረጃጅም የሚሆኑ ሴቶች የሚያበስሉትን ምግብ እንዳትበሉ ዘመቻ። በቃ በእውነት ወንዶች ዘመቻ አድርጉ። ይቀላቀላሉ፣ በእውነት እቀላቀላችኋለሁ ዘመቻችሁ ላይ። እንዳትበሉ ጥፍር ያሳደገች ሴት የሰራችው ምግብ። ሲቀጥል ደግሞ ጥፍር ማሳደግ ነውር ነው። ጥፍራም ተብሎ ስድብ አለ እና ይሄ ስድብ ደግሞ ብልግን ባለጌ ማለት ነው። ስለዚህ ነውር ነው። ነውር ደግሞ ጌጥ መሆኑን ቢያውቁም ደስ ይለኛል። ነውራቸው ጌጣቸው እንዳንባል እኛ ላይ እንዳይሆንብን እንጠንቀቅ። ያሳደግን ሰዎች እስካሁን የምናስቀጥል ሰዎች እስካሁን አስቀጥላችኋል። ከዚህ በኋላ ግን አታድርጉት በእውነት። ጥፍራችሁን ደግሞ እስካሁን ያላስቀጠላችሁ እንደኔ በአጭሩ ክርክም አድርጋችሁ እንደዚህ ላላችሁ ሴቶች ደግሞ በመድኃኒዓለም ወደፊት የማታስቀጥሉ ጥፍራችሁን። እኔ አላስቀጥልም፣ ያው ቃል ገብቻለሁኝ። እና እንደዛ አድርጉ። ነውራችን ጌጣ ይሆንብን ነው የምለው። ሲቀጥል በቃ አመሰግናለሁኝ። ባይበዛ ምክሬ ጥሩ ነው። ሌሎች እነዚህ ቆንጆ ምክሮች ሲኖሩ ይዤ እመጣለሁ። ከወደዳችሁት ላይክ አድርጉልኝ፣ ኮሜንት ላይ በርቺ በማለት አበረታቱኝ። አመሰግናለሁኝ። ቻው